ለመሆኑ ኢራን እና አሜሪካና እስራኤልን እንዴት ተገዳደረች? ከሰሞኑ እንደሚታወቀው ከፍተኛ ፍጥጫ ነበር። በመካከለኛው ምስራቅ ጦርነት ውስጥም ገብተው ነበር እነዚህ ሶስቱ ሀገራትና እንዴት ተገዳደረቻቸው? ብዙዎች እንደሚሉት እንግዲህ ሀገሪቱ ያላት እጅግ የዘመነ የድሮን እንዲሁም ደግሞ የሚሳኤል ቴክኖሎጂ ከሀያላኑ ሀገራት ጋር ተገዳዳሪ እንድትሆን አድርጓታል። እነዚህ ሚሳኤሎችና ድሮኖችን በመጠቀም የእስራኤል ከተሞችን አደብይታለች። በቅርቡ እንደተመለከትነው በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች እና ሌሎች ኢላማዎችን እንዲሁ በተሳካ ሁኔታ ኢራን መደብደብ ችላለች። እንደ አጠቃላይ መካከለኛው ምስራቅን በፈለገችው መጠን መደብደብ የቻለችበትን ብቃቷን አሳይታለች ብሎ ማንሳት እንችላለን። ለማንኛውም በዚህኛው ቆይታችን ኢራን የሚሳኤልና የድሮን ጥንካሬ ምን ይመስላል የሚለውን እንመለከታለን። ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። አብራችሁን ቆዩ። እንግዲህ እንደሚታወቀው ኢራን በመካከለኛው ምስራቅ ግዙፍ እንዲሁም ደግሞ ውስብስብ የሚባል የሚሳኤል እና የድሮን አይነቶችን ስለመታጠቋ ነው የሚሰማው። የእነዚህ ቴክኖሎጂዎች ባለቤት ናት። አብዛኞቹ ሚሳኤሎቿ በተለይ በተንቀሳቃሽ መኪናዎች ላይ የሚጫኑ ናቸው እና ሳይመቱ እንግዲህ በቀላሉ ከቦታ ቦታ መንቀሳቀስ ወይም ደግሞ መቀያየር የሚችሉ ናቸው ማለት ነው። ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ ይመቻሉ። ሚሳኤሎቿን የምታከማችበት እንዲሁም ደግሞ የምትተኩስባቸው የሚሳኤል ግዙፍ ከተሞች እንዳሏትም ነው የሚነገረው። እነዚህ ግዙፍ ከተሞች እንግዲህ በተለይ ከመሬት በታች እንዲሁም ደግሞ ከተራሮች ውስጥ ወይም ደግሞ ስር እንደተገነቡ ነው የሚነገረው። የተለያዩ ቪዲዮዎችንም ተመልክተናል ከወደ ኢራን የሚወጡና መሰል ግዙፍ የሚሳኤል ከተሞችን ኢራን ገንብታለች ማለት ነው። በተለይ ደግሞ ሚሳኤሎቿ ጋር ተያይዞ የሚነሳው ጉዳይ እጅግ የዘመኑ ናቸው። ከዚህ ቀደም የነበሩባቸውን ችግሮች ጭምር መቅረፍ የቻሉ ናቸው እና በብዙዎችም እየተወደሱ የሚገኙ ናቸው። ቀደም ሲል የኢራን ሚሳኤሎች በተለይ ኢላማ የመሳት ችግር አለባቸው ተብለው ትችት ይቀርብባቸው ነበር። አሁን ግን በተለይ ደግሞ በጂፒኤስ እንዲሁም ደግሞ ሌሎች ቴክኖሎጂዎች ታግዘው ኢላማቸውን በትክክል የመምታት አቅም እንዳላቸው እንግዲህ ባለፉት ጦርነቶች አስመስክረዋል ማለት ነው። በዚህ ምክንያት እንግዲህ ጠላት የሆነ ነገር ለማድረግ ሲያስብ አስቀድሞ ደጋግሞ እንዲያስብ ማድረግ ትችላለች ማለት ነው። ኢራን ሚሳኤሎቿ እንግዲህ ሀገሪቱ በምትገኝበት ቀጠናዎች ውስጥ በተለይ ተጽዕኖ ፈጣሪ እንዲሁም ደግሞ ተፈሪ እንድትሆን አስችሏታል ማለት ነው። ለመሆኑ የኢራን ዋነኞቹ ሚሳኤሎች የትኞቹ ናቸው የሚለውን እንመልከት። የድሮን ቴክኖሎጂውን በኋላ ላይ እንመለከታለን። የመጀመሪያው እንግዲህ ካይባን ሻካን እየተባለ የሚጠራ ሚሳኤል ነው። ይህ ሚሳኤል አዲስ ነው፣ በቅርቡ ነው ኢራን እንግዲህ ያስተዋወቀችው። እጅግ ዘመናዊ የሚባል የረጅም ርቀት ሚሳኤል ነው ተብሎ ነው የሚነገረው። እስከ 1450 ኪሎ ሜትር ድረስ እንደሚያካልል መረጃዎች ይጠቁማሉ። ከዛ ውጪ ሶሊድ ፊውል ነው የሚጠቀመው እና በፍጥነት ለተኩስ መዘጋጀት ይችላል። ከሁሉም በላይ ደግሞ በተለይ የአየር መቃወሚያ ስርዓቶችን ሰብሮ ለማለፍ የሚያስችል ከፍተኛ የመንቀሳቀስ ብቃት እንዳለውም ጭምር ነው የሚነገረው እና ይሄኛው ሚሳኤሏ በእጅጉ የተወደሰላት ነው። ሌላኛው ደግሞ በተለይ በሁለተኛ ደረጃ ሊነሳ የሚችለው ደግሞ ፋታህ አንድ እየተባለ የሚጠራው ሃይፐርሶኒክ ሚሳኤሏ ነው። ኢራን እንደምትለው ከሆነ እንግዲህ ፋታህ አንድ የመጀመሪያው ሃይፐርሶኒክ ሚሳኤሏ ነው። እጅግ ፈጣን ነው። ከድምፅ ፍጥነት በ13 እጥፍ በላይ መጓዝ እንደሚችል ነው መረጃዎች የሚጠቁሙት። ወይም ደግሞ ይሄ የድምፅ ፍጥነት በማርች ነው የሚለካው እና ከማርች 13 እስከ 15 ባለው ፍጥነት ውስጥ መጓዝ ይችላል ማለት ነው። እንግዲህ እጅግ አደገኛ ነው። ለሚሳኤል መቃወሚያ ስርዓቶችም እጅግ ፈታኝ ነው እና በብዙዎች በጣም የተወደሰ የሚሳኤል አይነት ነው። በከፍተኛ ፍጥነቱ እንዲሁም ደግሞ በአየር ላይ አቅጣጫ የመቀየር ችሎታው ምክንያትም እንግዲህ አይሮን ዶምን የመሳሰሉ ዘመናዊ የጸረ ሚሳኤል መቃወሚያ ስርዓቶችን ለማምለጥ የተነደፈ ነውና በዚሁም ስኬት ማስመዝገቡ ነው የሚነገረው። በሶስተኛነት የምናነሳው ሌላኛው ደግሞ ሲጅል እየተባለ የሚጠራውን የኢራንን ሚሳኤል ነው። ይህ ሚሳኤል እንግዲህ በኢራን የጦር መሳሪያ ዝርዝር ውስጥ ረጅም
እድሜ ያለው እንደሆነ የሚነገርለት ነው። ከዚሁ በተጨማሪነት ደግሞ ሀገሪቱ በእጅጉ የምትኩራራበት ባላስቲክ ሚሳኤሏ ነው ማለት ነው። ከ2000 ኪሎ ሜትር እስከ 2500 ኪሎ ሜትር ድረስ መጓዝ ይችላል። በዚህም ኢላማዎችን መምታት ይችላል ማለት ነው። ይህ ማለት እንግዲህ እስከ ደቡባዊ የአውሮፓ ክፍል ድረስ ሊደርስ የሚችል ርቀት ይጓዛል ማለት ነው። ይህም እንግዲህ አውሮፓውያኑ ከኢራን ጋር አንዳች ነገር ላይ ቢገቡ ሊመቱ ይችላሉ ማለት ነው። በዚህ ሚሳኤል በተለይ በደቡብ አውሮፓ ክፍል የሚገኙ ማለት ነው። ከምድር ወደ ሰማይ መተኮስ የሚችል ነው። በተለይ ደግሞ ከተንቀሳቃሽ ተሽከርካሪዎች ላይ መተኮስ የሚችል ነው እና ይህም አንዱ አድቫንቴጁ ነው። ኢራን በጣም የምትመካበት ሚሳኤል ነው ማለት ነው። ሌላኛው እንግዲህ ሻሃብ 3 እየተባለ የሚጠራ ሚሳኤል አላት ኢራን። እጅግ አደገኛ ተብሎ የሚጠቀስ የሚሳኤል አይነቷ ነው። ለብዙ ዓመታት የኢራን ዋነኛ ማስፈራሪያ መሳሪያ ተደርጎም ሲቆጠር የነበረ ነው። ከ1300 እስከ 2000 ኪሎ ሜትር ገደማ ድረስ መጓዝ ይችላል። ሀገሪቱ እንግዲህ ይህን ሚሳኤል በተለያዩ ስሪቶች ለማሻሻል ሞክር አድርጋለች። ትክክለኛ ኢላማ የመምታት አቅሙንም ወይም ደግሞ አኪሬሲውን አሳድጋለች ማለት ነው። ኢማድ እንዲሁም ደግሞ ቃድር እየተባለ ሚሳኤሉ እንግዲህ በተለያዩ ስያሜዎች የተጠራ የማሻሻል ስራዎች ተሰርተዋል ማለት ነው። በአምስተኛነት ደረጃ የምንመለከተው የኢራን የሚሳኤል አይነት እንግዲህ ግዙፍ የሚባል ሚሳኤል ነው። ከአውራም ሻህር 4 እየተባለ ነው የሚጠራው። ትልቅ የጦር አናት ወይም ደግሞ ይሄ ዋርሄድ የምንለውን መሸከም የሚችል ነው። ግዙፍ ሚሳኤል ነው። በነገራችን ላይ እስከ 1500 ኪሎ ግራም ገደማ ፈንጂ መሸከም ይችላል ማለት ነው። ምን ያህል ግዙፍ እንደሆነ ማሳያ ነው። እንግዲህ ከባድ ጉዳት በማድረግ ረገድም ቀዳሚውን ስፍራ ይዛል ማለት ነው። ቀደም ሲል የገለጽነውን ያንን የሚያክል ፈንጂ ተሸክሞ ይሄዳል። ያንን ተሸክሞ እንግዲህ በሚያርፍበት ወቅት ምን ያህል ጉዳት እንደሚያደርስ መገመት አይከብድም። ለማንኛውም እስከ 2000 ኪሎ ሜትር ድረስ ያለን ኢላማን መምታት ያስችላታል። ለማንኛውም በዋናነት የኢራን ቁልፍ የሚባሉ ሚሳኤሎች እነዚህ ናቸው፣ አቅሞቻቸው ጭምር ማለት ነው። ወደ ሰው አልባ አውሮፕላኖቿ ወይም ደግሞ ድሮኖቿ እንመለስ። መካከለኛው ምስራቅን በተለይ በዋናነት የናጠችው እንግዲህ በእነዚህ ድሮኖች ነው። በመካከለኛው ምስራቅ የሚገኙ የተለያዩ የአሜሪካ የጦር ሰፈሮች በብዛት የተደበደቡት በእነዚህ ድሮኖች ነው፣ ቀጣይ በምናነሳቸው ማለት ነው። ከዛ በተጨማሪነት የተለያዩ የመካከለኛው ምስራቅ ሀገራትን መሰረተ ልማቶችን መምታትም የቻለችበት ወይም ደግሞ ኢላማ ውስጥ ማስገባት የቻለችው በእነዚህ ድሮኖች ማለት ነው። እንግዲህ እነዚህ ድሮኖች በዋናነት አነስተኛ ዋጋ የሚወጣባቸው ናቸው። ሆኖም ግን በጣም ውጤታማ በመሆናቸው የተመሰከረላቸው ናቸው እና የተለያዩ ሀገራትም የነዚህ ድሮን ቴክኖሎጂዎች ፍላጎት አላቸው። እነዚህን ድሮኖች የግላቸው ለማድረግ በዓለም አቀፉ የጦር መሳሪያ ገበያ ላይ በከፍተኛ ሁኔታ እየተፈለጉ የሚገኙ ከፍተኛ ትኩረትም መሳብ የቻሉ ናቸው ማለት ነው። እንደ አጠቃላይ ኢራንን የድሮን ቴክኖሎጂ ስናነሳ እንግዲህ አደገኛ የሚባሉ ድሮኖች ያሉበት ነው። ለማንኛውም በዝርዝር እንመልከታቸው። አስቀድመን እንግዲህ የምናነሳው ተወርዋሪው ቦምብ እየተባለ የሚጠራው ነው። ሻሄድ 136 እየተባለ የሚጠራው ድሮንን እንመልከት። ይህ ድሮን ካማኬዝ ድሮን ነው ወይም ደግሞ አጥፍቶ ጠፊ የሚባል ድሮን ነው። በጣም ርካሽ ዋጋ የሚወጣበት ነው። ያ ማለት ከ20 ሺህ እስከ 50 ሺህ ዶላር ገደማ የሚመረት ነው። የነ አሜሪካ ድሮኖች በነገራችን ላይ በሚሊዮኖች ነው ወጪ የሚወጣባቸው። ሲመቱ እንግዲህ ሚሊዮን ዶላሮችን ይዘው ነው ማለት ነው የሚወድቁት። ነገር ግን ይሄኛው የኢራን ድሮን ከ20 ሺህ እስከ 50 ሺህ ዶላር ገደማ ውስጥ የሚመረት ነው። በዚህ ሬንጅ ውስጥ ማለት ነው። በብዛት ወይም ደግሞ በመንጋ በመላክ እንግዲህ ይህንን ድሮን ማጥቃት የሚያስችል ነው። እንግዲህ በመንጋ በሚላክበት ሰዓት ይህ ድሮን የጠላት ብለው የሚሰይሟቸውን ሀገራት ወይም ደግሞ አካላት የመቃወሚያ ስርዓት የአየር መቃወሚያ ስርዓት በሲስተሙን እንዳጠቃላይ የሚያጨናንቅ ነው። በዚህም እንግዲህ የታሰበውን ኢላማ መምታት እንዲሁም ደግሞ ማሳካት ያስችላል ማለት ነው። ድሮኑ እንግዲህ እስከ 2500 ኪሎ ሜትር ድረስ መጓዝ እንደሚችል ነው መረጃዎች የሚጠቁሙት። ይህ እንግዲህ ከፍተኛ የሚባል ርቀት ነው። 2500 ኪሎ ሜትር ድረስ ተጉዞ ኢላማን መምታት መቻል ማለት ትልቅ ነገር ነው። በተለይ በድሮን ቴክኖሎጂ ማለት ነው።
ሌላኛው በሁለተኛነት የምናገኘው ደግሞ የተኩስ እንዲሁም የስለላ ስራዎችን የሚሰራ ድሮን ነው። ሞሃጀር 6 እየተባለ የሚጠራ ድሮን ነው ማለት ነው። አንዳንዶች እንግዲህ ተኳሽና ሰላዩ ድሮን ያሉ ነው የሚጠሩት። እንደ አጠቃላይ ይህ ድሮን እንግዲህ ለስለላ እንዲሁም ደግሞ ጥቃት ለማድረስ ያገለግላል። ለረጅም ሰዓታት አየር ላይ መቆየት ይችላል። በትክክለኛ ኢላማ ላይ ጥቃት የማድረስ ብቃቱም እንዲሁ ልዩ እንደሆነ የተመሰከረለት ነው ማለት ነው። ሌላኛው የኢራን ወሳኝ ድሮን እንግዲህ ሻሂድ 129 ወይም ደግሞ ሻሂድ 129 የተባለ የሚጠራ ነው። ይህ ድሮን በተለይ የአሜሪካ ፕሬዳተር እያልን የምንጠራውን ድሮን ጋር የሚመሳሰል ነው። ትልልቅ የሚባሉ የሚሳይል አይነቶችን መሸከም ይችላል። ከዛ በተጨማሪነት ደግሞ ስልታዊ የሚባሉ ጥቃቶችን ለመሰንዘር ጥቅም ላይ ይውላል ማለት ነው። እጅግ አደገኛ የሚባል ድሮን ነው። ምክንያቱም ደግሞ በጣም ዝቅ ብሎ መብረር ይችላል። በዚህም ምክንያት እንግዲህ በራዳር ዲቴክት ለማድረግ ወይም ደግሞ ለመያዝ አስቸጋሪ ድሮን ነው እና በዚህም ምክንያት የተላከበትን ኢላማ በትክክል መምታት ሚሽኑን ማሳካት ይችላል ማለት ነው። እንግዲህ እነዚህ ድሮኖች ለኢራን በብዙ መልኩ አዋጭ የሚባሉ ናቸው። ምክንያቱም ደግሞ አንድ እንግዲህ ውድ የሚባለው የአሜሪካ ወይም የእስራኤል ሚሳኤል አንድን ድሮን ለመምታት በሚያወጣው ወጪ ኢራን እንግዲህ በመቶዎች የሚቆጠሩ ድሮኖችን ማምረት ትችላለች ማለት ነው። ቀደም ሲል ቁጥሮችን ስንመለከት ነበር ከ20 ሺህ እስከ 50 ሺህ ላብነት ድሮን አንድን ድሮን ለማምረት ትውላለች እና አሜሪካ ደግሞ የሚተኩሱት ሚሳኤል እነዚህን ድሮኖችን መቶ ለመጣል የሚተኩሳቸው ተተኳሾች እንግዲህ በሚሊዮን የሚቆጠሩ ዶላሮችን ያወጣሉ ማለት ነው። ስለዚህ ስንመለከተው ለኢራን በእጅጉ አዋጭ ነው ማለት ነው። እንግዲህ ቀደም ሲል እንዳነሳ ነው በተለይ ለተከላካይ ወገን ወይም ደግሞ የኢራን ጠላት ተብሎ ለሚነሳ ወገን እጅግ ከፍተኛ የሆነ የኢኮኖሚ ኪሳራን ማድረስ ያስችላል። ለማንኛውም የኢራንን የድሮንና የሚሳኤል ቴክኖሎጂዎችን የተመለከትንበት የዛሬው ቆይታችን ይህንን ይመስላል። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ተመሳሳይ ኮንቴንቶችን በስፋት እናደርሳችኋለን። የተለያዩ ዓለም አቀፍ ጉዳዮችን በዚህ ቻናል በስፋት እንመለከታለን። ቤተሰብ መሆናችሁን እንዳትረሱ። ቴንክ ዩ